ጉዴ! ምንድነው ያደረከኝ? ምንድነው ያንኩት? አንተ ራስህ ነህ። አንተ ምን ሆነሻል? ተረጋጊ እንጂ። አንተ ነህ የደፈርከኝ። አረመኔ ነሽ፣ አረመኔ። አስወጣኝ፣ አስወጣኝ። ማርያምን አልደፈርኩሽም። ማታ ሰክረሽ ድንግልናዬን ግዙኝ እያልሽ ስትጮይ ነው አሳዝነሽኛ መጣሁሽ። ማን ዘነልኝ አለ? ምን አገባ? አንተ የማን አዛኝ ነህ? ያምሻል? ምን እያልሽ ነው? ቆይ የሁለተኛ ዓመት የህግ ተማሪ ነኝ። አንድ ያለኝ ቤተሰብ ወንድሜ ነው። እሱም ኑሮ ሲከብደን ያልፍልኛል ብሎ በሊቢያ በረሃ ተሰደደ። ግን አልሆነም። በሽፍታዎች ተይዞ ብዙ ብር ተጠይቋል። ሊገሉት ነው። ያን ሁሉ ብር ገንዘብ የሚሰጠኝ ወዳጅ ስለሌለኝ ድንግልናዬን ሽጬ ወንድሜ ላተርፍ ወጣሁ። እኔ አላምንም። የሚገርምሽ እኔም እህት አረብ ሀገር ነበረች፣ ግን ትመጣለች ብለን ስንጠብቅ ሬሳዋ። ወይኔ ይሄው ደወሉ። በቃ ገደሉት። ወይኔ ወንድሜ። ሄሎ፣ በጣም ዘገየሽ። የሰጠንሽ ሰዓት አልቋል። ወንድምሽ ተገሏል። አንቺናፍሻል መሰለኝ እኔስ ምን ላድርግሽ ቸገረኝ። አታቀርቅሪ ቀናልፋል ሀሳብ ለሌላ ይተርፋል።